ሰላምና ጤና ለእናንተ ይሁን ውድ የአንደኛ ዓመት ተማሪዎች እንደምን አላችሁ? ሁሉ ሰላም ነው ወይ? እኔ በጣም ሰላም ነኝ። በዚህ ቻናል የተለያዩ የአንደኛ ዓመት ትምህርት ቱቶሪያሎች ይሰራሉ። እስካሁን በርከት ያሉ የሲቪክስ እንዲሁም የአንትሮፖሎጂ ጥያቄዎችን ሰርተናል። እንዲሁም ደግሞ አሁን ላይ የፋይናል ሰዓታችሁ በመድረሱ ሌሎችን የሲቪክስ እንዲሁም ደግሞ ሌሎችም የፋይናል ጥያቄዎችን እንደዚሁ በቪዲዮ መልክ እየሰራን እንገኛለን ማለት ነው። ስለዚህ ቪዲዮዎቹን ተመልከቱ፣ ቻናሉንም ሰብስክራይብ አድርጉ እላለሁ ማለት ነው። ዛሬ እንግዲህ በሌላ የፋይናል ጥያቄ ቪዲዮ ነው የመጣሁት ማለት ነው። ስለዚህ ዛሬ ማቺንግ እና እንዲሁም ደግሞ የጻፍ ጥያቄዎችን በትንሹ እንሰራለን ማለት ነው። እስከ መጨረሻው አብራችሁ ይቆዩ። እሺ ሮል ኦፍ ስቴት ላይ የወጡ ጥያቄዎችን ነው ዛሬ የምንሰራው በማቺንግ ማለት ነው። በነገራችን ላይ ይሄ ሮል ኦፍ ስቴት ላይ ያሉት ነገሮች ትንሽ አንድ ሶስት ወይንም ሁለት አይነት ፋይናል ላይ ጥያቄዎች ላይ በማቺንግ መልኩ ሲወጡ አይቻለሁ ማለት ነው። እስኪ በደንብ ለመያዝ ሞክሩ እናንተም ማለት ነው። የመጀመሪያው ሚኒማል ስቴት ይላል። አዛምድ እንትኖቹን አነባለሁ ማለት ነው። ኤ ብሪንጊንግ ዘ ኢንታየር ኢኮኖሚክ ላይፍ አንደር ስቴት ኮንትሮል፣ ቢ ብሪንጊንግ ዘ ኢኮኖሚ ኤዱኬሽን ካልቸር ኤንድ ሪሊጅን አንደር ስቴት ኮንትሮል፣ ሲ ስቴት ኤግዚስት ቱ ሜንቴን ዶሜስቲክ ኦርደር ኤንድ ስታቢሊቲ፣ ዲ ስቴት ኢንተርቪን ዊዝ ኤ ቪው ቱ ብሪንግ ፌርነስ ኢን ሶሳይቲ፣ ኢ ስቴት ኢንተርቪን ኢን ኦርደር ቱ ብሪንግ አባውት ኢኮኖሚክ ግሮዝ ይላል። እንግዲህ ከሮል ኦፍ ስቴት ውስጥ የመጀመሪያው ሚኒማል ስቴት ነው አይደለ? ቪዲዮ በደንብ ነው መነገራችን ላይ እነዚህ ላይ ሀሳቦቹን ያስቀመጥኩት ተመልከቱት። ሚኒማል ስቴት ከዚህ ውስጥ ሲ ነው የሚሆነው። ስቴት ኤግዚስት ቱ ሜንቴን ዶሜስቲክ ኦርደር ኤንድ ስታቢሊቲ ነው። ስቴት ኢንተርቪን የሚያደርገው ምንም አይነት ኢኮኖሚውንም ፖለቲካውንም ሌሎቹንም ባጭሩ የሶሻል ላይፉንም ምንንም ውስጥ አይገባም። ስቴት የሚገባው ኦርደርና ስታቢሊቲን እንትን ለማስቀመጥ ነው። ኦርደር እንዲኖር ስታቢሊቲ እንዲኖር ለማድረግ ነው። ስለዚህ ሚኒማል ስቴት ሮላቸው ዶሜስቲክ ኦርደር እና ስታቢሊቲ እንዲሁም ደግሞ የውጭ ወረራ በሚኖር ሰዓት ባጭሩ ይሄ ከሰላም ጋር የተገናኘ ነገር ብቻ ነው ሚኒማል ስቴት ማለት ነው። ስለዚህ ሲ ይሆናል ማለት ነው። ሁለተኛው ዴቨሎፕመንታል ስቴት ነው። ኤ ብሪንግ ዘ ኢንታየር ኢኮኖሚክ ላይፍ አንደር ስቴት ኮንትሮል፣ ቢ ብሪንጊንግ ዘ ኢኮኖሚ ኤዱኬሽን ካልቸር ሪሊጅን አንደር ስቴት ኮንትሮል፣ ሲ ስቴት ኤግዚስት ቱ ሜንቴን ዶሜስቲክ ኦርደር ኤንድ ስታቢሊቲ፣ ዲ ስቴት ኢንተርቪን ዊዝ ኤ ቪው ቱ ብሪንግ ፌርነስ ኢን ሶሳይቲ፣ ኢ ስቴት ኢንተርቪን ኢን ኦርደር ቱ ብሪንግ አባውት ኢኮኖሚክ ግሮዝ። ይሄ ዴቨሎፕመንታል ስቴት ነው። ዴቨሎፕመንታል ስቴት ኢኮኖሚው ላይ ኢንተርቬን ያደርጋሉ ብለናል አይደለ? ኢኮኖሚክ ላይ ኢንተርቬን የሚያደርጉት ለምንድን ነው ብለናል? ኢኮኖሚክ ግሮዝንና ኢኮኖሚክ ዴቨሎፕመንትን ለማምጣት ነው ብለናል። ስለዚህ እንደውም ጠቅሰናል አይደለ? ካልተሳሳትኩ ጃፓን ነበር አይደለ ያልነው? አዎ ጃፓን ብለናል። ኢኮኖሚክ ግሮዝ እና ኢኮኖሚክ ዴቨሎፕመንትን ለማምጣት ዴቨሎፕመንታል ስቴት ብለን ምሳሌ የሰጠናት ጃፓንን ነው። ስለዚህ ኢኮኖሚ ላይ ኢንተርቬን ያደርጋል። ኢንተርቬን የሚያደርገው ደግሞ ኢኮኖሚክ ግሮዝ እና ኢኮኖሚክ ዴቨሎፕመንትን ለማምጣት ነው። ማን? ዴቨሎፕመንታል ስቴት። ይሄን ይሆናል ማለት ነው። ወደ ሶስተኛ እንሂድ። ሶሾ ዲሞክራቲክ ስቴት። ኤ ብሪንግ ዘ ኢንታየር ኢኮኖሚክ ላይፍ አንደር ስቴት ኮንትሮል፣ ቢ ብሪንግ ዘ ኢኮኖሚ ኤዱኬሽን ካልቸር ኤንድ ሪሊጅን አንደር ስቴት ኮንትሮል፣ ሲ ስቴት ኤግዚስት ቱ ሜንቴን ዶሜስቲክ ኦርደር ኤንድ ስታቢሊቲ፣ ዲ ስቴት ኢንተርቪን ዊዝ ኤ ቪው ቱ ብሪንግ ፌርነስ ኢን ሶሳይቲ፣ ኢ ስቴት ኢንተርቪን ኢን ኦርደር ቱ ብሪንግ አባውት ኢኮኖሚክ ግሮዝ። ሶሾ ዲሞክራቲክ ስቴት ደግሞ ኢንተርቬን ያደርጋል ብለናል ባለፈው ትዝ ካላችሁ። በደንብ ነው ኢንተርቬን የሚያደርገው። ኢንተርቬን የሚያደርገው ግን ኢኮኖሚው ላይ ነው። ኢኮኖሚው ላይ የሚገባው ደግሞ ሶሻል ሪስትራክቸር ለማምጣት ነው። ወይንም ደግሞ ይሄ የኢኮኖሚ ጋፕ በጣም ሊፈጠር ይችላል። ፌርነስ ሊጠፋ ይችላል። ይሄ መጨቋቆን ሊኖር ይችላል። ሌሎችም ጥሩ ያልሆኑ ነገሮች ሊኖሩ ይችላሉ። በዛ ጊዜ ፌርነስን ለማምጣት ይሄ ኢኩዊቲን ለማምጣት ኢኳሊቲን ለማምጣት ስቴት ኢንተርቪን ያደርጋል ብሎ ያስቀምጣል ሶሾ ዲሞክራቲክ ስቴት። ስለዚህ መልሱ ዲ ስቴት ኢንተርቪን ዊዝ ኤ ቪው ቱ ብሪንግ ፌርነስ ኢን ሶሳይቲ ይሆናል ማለት ነው። ወደ አራተኛ ኮሌክቲቫይዝድ ስቴት ስንሄድ ደግሞ ኤ ብሪንግ ዘ ኢንታየር ኢኮኖሚክ ላይፍ አንደር ስቴት ኮንትሮል፣ ቢ ብሪንግ ዘ ኢኮኖሚ አንደር ኤንድ ካልቸር ኤንድ ሪሊጅን አንደር ስቴት ኮንትሮል፣ ሲ ስቴት ኤግዚስት ቱ ሜንቴን ዶሜስቲክ ኦርደር ኤንድ ስታቢሊቲ። እስከዚህ ካነበብን ይበቃል። ኮሌክቲቫይዝድ ስቴት ደግሞ ምንድን ነው ያለው? ኮሌክቲቫይዝድ ስቴት እንደ ሙሉ በሙሉ ኢኮኖሚውን በእጁ ቁጥጥር ስር ነው የሚያደርገው። ሌላ ላይ ብዙ አይነካም። ግን ኢኮኖሚ ውስጥ ጣልቃ መግባት ሳይሆን ኮማንድ እንደሚባለው በኢትዮጵያ በደርግ ሰዓት እንደነበረው አይነት ማለት ነው። ሙሉ በሙሉ ኢኮኖሚው በቁጥጥሩ ስር ነው የሚያደርገው። ይሄ ፕራይቬት የሚባሉ ኢኮኖሚዎችን ለማጥፋት ነው የሚሰራው ብለን ነበር። ስለዚህ ብሪንግ ዘ ኢንታየር ኢኮኖሚክ ላይፍ አንደር ስቴት ኮንትሮል የሚለው ኤ መልሱ ይሆናል ማለት ነው። አምስተኛ ቶታሊታሪያን ስቴት የመጨረሻው ነው በእንትናችን ላይ በማቺንግ አይተሞቻችን ላይ ማለት ነው። ስለዚህ ቶታሊታሪያን ስቴት ደግሞ ምንድነው የሚለው? ይሄ ብሪንጊንግ ዘ ኢኮኖሚ ኤዱኬሽን ካልቸር ሪሊጅን አንደር ስቴት ኮንትሮል ነው።
ይሄ ደግሞ ኢኮኖሚውን ብቻ አይደለም ቶታሊታሪያን ስቴት የሚባሉት ማለት ነው። ኤዱኬሽኑንም ካልቸሩንም ሪሊጂኑንም ሁሉንም ባጭሩ ይሄ ፕራይቬት ስፔር ኦፍ ላይፍ የሚባል ነገር እነሱ ጋር የለም። ሁሉንም ነገር በቁጥጥራቸው ስር ነው የሚያደርጉት። ሞስት ኤክስትሪም ፎርም ኦፍ ኢንተርቬንሽኒዝም ነው ብለን አስቀምጠናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ስለዚህ ሚኒማል ስቴትን ሲያልን፣ ዴቨሎፕመንታል ስቴትን ኤ ያልን፣ ሶሾ ዲሞክራቲክ ስቴትን ዲ ያልን፣ ኮሌክቲቫይዝድ ስቴትን ኤ ያልን፣ ቶታሊታሪያን ስቴትን ደግሞ ቢ ያልን ማለት ነው። ቀጥለን ደግሞ አሁን እስኪ ወደ ጻፍ ወይንም ሾርት አንሰር አይተሞች እንሂድ። ምክንያቱም በጣም እነዚህም ያስፈልጋሉ በደንብ እንድታውቋቸው የሚወጡበትን ቦታዎች እንድታውቁ ስለሚያስፈልግ ማለት ነው። እነሱን እንስራ እስኪ። የመጀመሪያው 3 ጥያቄዎችን ነው የምንሰራው፣ ብዙ አንቆይም። ራይት አትሊስት 3 ክራይቴሪያ ቱ ጌት ኢትዮጵያን ናሽናሊቲ ስሩ አፕሊኬሽን ይላል። ይሄ በደንብ ቪዲዮ ሰርቼበታለሁ። በአፕሊኬሽን የኢትዮጵያን ዜግነት ለማግኘት ወደ 8 ነገሮች ማሟላት አለበት ብለናል። እዚህ ጋር የጠየቀው 3 ነው። እኛ ደግሞ 1 5 6ቱን ተነጋግረን እንትን እንዳለ ማለት ነው። የመጀመሪያው የኢትዮጵያ ዜግነት ለማግኘት በአፕላይ አድርጎ ሪች ዘ ኤጅ ኦፍ ማጆሪቲ ወይንም ደግሞ ከ18 ዓመት በላይ መሆን ያስፈልጋል። ሁለተኛው ሊቭድ ኢን ኢትዮጵያ ፎር አትሊስት 4 years ኢትዮጵያ ውስጥ ቢያንስ 4 ዓመት መኖር ያስፈልጋል። ሶስተኛ ሃዝ ሰፊሸንት ኤንድ ሎፉል ሶርስ ኦፍ ኢንካም ይሄ ደግሞ ህጋዊና በቂ የሆነ የመተዳደሪያ ገንዘብ ያስፈልጋል። አራተኛ ኤብል ቱ ኮሚኒኬት ኢን ኤኒ ኦፍ ኢንዲጂነስ ላንጉዌጅ ስፖክን ኢን ኢትዮጵያ ይሄ ደግሞ ኢትዮጵያ ውስጥ ከሚነገሩ ሀገር በቀል ቋንቋዎች ውስጥ ቢያንስ አንዱን መናገር መቻል የሚችል መሆን አለበት። አምስተኛ ሃዝ ጉድ ካራክተር ይሄ ጥሩ የሆነ ጸባይ ማንነት ያለው። ስድስተኛ ሃዝ ኖ ሪከርድ ኦን ክሪሚናል ኮንቪክሽን ይሄ ደግሞ ወንጀል ሰርቶ የማያውቅ ወይንም ደግሞ ሪከርድ የሌለበት ሰው ነው ማለት ነው። ሌሎችም አሉ። እነዚህ ነገሮች ናቸው ማለት ነው የኢትዮጵያን ሲቲዝን አፕላይ አድርጎ ሲቲዝንሺፕ ለማግኘት የሚያስፈልገው ማለት ነው። ሁለተኛ ሜንሽን 2 ኢሴንሻል አትሪቢዩትስ ኦፍ ገቨርንመንት ፎር ዘ ገቨርንመንት ቱ ቢ ስቴብል ይሄ ደግሞ ገቨርንመንት የሚባለው 2 ነገሮችን ሲያሟላ እንደሆነ ተነጋግረናል አይደለ? ገቨርንመንት የሚለው ቪዲዮአችን ላይ እነሱ ምንድናቸው? አውቶሪቲ እና ሌጂቲሜሲ በደንብ ሞጁላችሁም ላይ ያለ ቪዲዮም ሰርቼበታለሁ። አውቶሪቲ ሲባል ከሌጂቲሜት ፓወር ማለት ነው። ይሄ ደግሞ የሆነ ነገር የማረግ ስልጣን ኃላፊነት ሲሰጠው ማለት ነው። መብት ሲኖረው ማለት ነው። ለምሳሌ የተለያዩ ነገሮችን በመንግስትነቱ የማረግ መብት ሲኖረው ነው። መብት እንዲኖረው ደግሞ ምን ያስፈልጋል? ሌጂቲሜሲ ያስፈልጋል ማለት ነው። ሌጂቲሜሲ ደግሞ ቅቡልነት ወይንም ራይትፉልነስ ነው። ለምሳሌ እንግዲህ ፓወርን ወደ አውቶሪቲ የሚቀይረው ባይዘው ሌጂቲሜሲ ነው። ይሄ ማለት ቅቡልነት ነው። ለምሳሌ የኢትዮጵያ መንግስት የተለያዩ ነገሮችን እንዲያረግ ስልጣን የምንሰጠው ሌጂቲሜሲ ከሆነ ነው። ሌጂቲሜሲ የሚሆነው ደግሞ በምርጫ ተወዳድሮ ሲያልፍ ነው ማለት ነው። ስለዚህ ሁለቱ ኢሴንሻል አትሪቢዩቶች ኦፍ ገቨርንመንት ናቸው ማለት ነው። ሶስተኛውና የመጨረሻው ኢነሙሬት the 4 specific condition for declaring state of emergency according to ፌዴራል ኮንስቲቱሽን አርቲክል 93 ይላል። 4 ወሳኝ ጊዜያቶች ይሄ የአስቸኳይ ጊዜ አዋጅ ለማወጅ የሚያገለግሉ ማለት ነው። በምን ጊዜ ይታወጃል? ይሄ ሞጁላችሁ 189 ገጽ ላይ ካልተሳሳት በግልጽ ተቀምጠዋል ማለት ነው። እነሱን ነገሮች ልንገራችሁ። ሞጁላችሁ ላይ ምን ይላል? አንደኛ ኤክስተርናል ኢንቫዥን ባይዘው ሪጂናል ገቨርንመንትም እንዲሁም ፌደራል ገቨርንመንትም ነው እንትን ማወጅ የሚችሉት ስቴት ኦፍ ኢመርጀንሲ። ግን ሪጂናል ገቨርንመንቶች በናቹራል ዲዛስተር እና በኤፒደሚክ ጊዜ ብቻ ነው ማወጅ የሚችሉት። ግን 4 ናቸው የፌደራል ገቨርንመንቱ ማለት ነው። 4ቱ ምንድናቸው? አንደኛ ኤክስተርናል ኢንቫዥን፣ ሁለተኛ ደግሞ ብሬክ ዳውን ኦፍ ሎ ኤንድ ኦርደር። ያ ማለት ብሬክ ዳውን ኦፍ ሎ ኤንድ ኦርደር ማለት ይሄ አንደኛ ህገ መንግስቱ ሲናጋ ወይንም ህገ መንግስቱ ሲጣስ፣ ሁለተኛ ደግሞ በኖርማል የሆነ በህጋዊው ስርዓት ህግን ማስከበር ሳይቻል ሲቀር ማለት ነው በእነዚህ ጊዜ፣ ሶስተኛ በናቹራል ዲዛስተር ወይንም የተፈጥሮ አደጋዎች ጊዜ፣ አራተኛ ደግሞ በተላላፊ በሽታዎች ጊዜ እንደ ኮሮና አይነት ጊዜ ማለት ነው። በእነዚህ 4ቱ ጊዜ አንቀጽ 93 የኢፌዴሪ መንግስት በካውንስል ኦፍ ሚኒስተር አማካኝነት የአስቸኳይ ጊዜ አዋጅ ያውጃል ብሎ ያስቀምጣል ማለት ነው። ቲቶሩን እንዴት አገኛችሁት? የዛሬውን በዚሁ አብቅቻለሁ። ሌሎችን በርከት ያሉ የፋይናል ጥያቄዎችን እሰራለሁ እንድትመለከቷቸው፣ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ። አብራችሁኝ ስለቆያችሁ አመሰገንኩ። መልካም ጊዜ